በከባድ መሳሪያ የታገዘ ጭምር ነው የተባለው የትላንትናው ጥቃት የተፈጸመው ከሌሊቱ 7 ሰዓት ገደማ ነው። የጥቃቱ ፈጻሚዎች ወደ ፖሊስ ጣቢያ 2 የእጅ ቦምቦችን ወርውረዋል። በዚህም በርካቶች ሲጎዱ በርካቶች ደግሞ አምልጠዋል ነው የተባለው። ታዲያ በአካባቢው ከሰሞኑ የበረታው ግጭት እየባሰበት መጥቷል። ይህ የሆነው በደቡብ ክልል ኮንሶ ዞን ሰገን ከተማ ነው። በሌላ በኩል በአማራ ክልል የተፈጸሙ ወንጀሎችን የሚያጣራ ግብረ ኃይል አብዛኛው ምርመራ አጠናቅቄያለሁ ብሏል። በጦርነቱ ምክንያት በአማራ ክልል ተፈጽመዋል የተባሉ ወንጀሎችን የሚያጣራ የፌዴራል መንግስት ያቋቋመው ግብረ ኃይል በርካታ ጉዳዮችን ሰርቼ የመጨረሻው ላይ ነው ብሏል። በዝርዝር እንመለከታለን። በአፋር ክልል በምግብ እጥረት ተጎድተው ወደ ሆስፒታል የሚመጡ ህጻናት ቁጥር መጨመሩም ተገልጿል። በርካታ የአፋር ክልል አካባቢዎችም በትግራይ ኃይሎች ቁጥጥር ስር ናቸው። ታዲያ በእነዚህ አካባቢዎችና በሌሎች አካባቢዎች የተፈናቀሉ ህጻናት ቁጥር እየጨመረ መጥቷል ነው የተባለው። ጤና ይስጥልኝ ተመልካቾቻችን፣ ይህ አልፋ ቴሌቪዥን ነው። የዛሬ ዜናዎቻችን ነው ጀምረዋል። ከዜናዎች ጋር በቃሉ ለምራው ነኝ። አብራችሁ ይቆዩ። በደቡብ ክልል ሰገን ከተማ እስረኞችን ለማስመለጥ የተደረገ ሙከራ ነበር ተባለ። በትላንትናው ዕለት በደቡብ ክልል ኮንሶ ዞን ሰገን ከተማ የሚገኝ ፖሊስ ጣቢያ የታሰሩ እስረኞችን ትላንት ዓርብ መጋቢት 23 ሌሊት ለማስመለጥ የተደረገው ሙከራ መክሸፉን የአካባቢው ባለስልጣናት ናቸው የተናገሩት። በሰገን ከተማ ፖሊስ ጣቢያ ላይ ጥቃቱን የሰነዘሩ የተደራጁ ጽንፈኛ ኃይሎች ናቸው ሲሉም ባለስልጣናቱ ለኢትዮጵያ ኢንሳይደር ተናግረዋል። በኮንሶ ዞን የሰገን ዙሪያ ወረዳ አስተዳዳሪ አቶ በርሻ ኦላታም እንደገለጹት ከሆነ በከባድ መሳሪያ ጭምር የታገዘው የትላንቱ ጥቃት የተፈጸመው ከሌሊቱ 7 ሰዓት ገደማ ነው። የጥቃቱ ፈጻሚዎች ወደ ፖሊስ ጣቢያ 2 የእጅ ቦምቦችን መወርወራቸውንና የገለጹት አስተዳዳሪው በቦምብ ፍንጣሪው በጥበቃ ላይ ተሰማርቶ የነበረ የሚኒሻ አባል መቁሰሉንም አስረድተዋል። ጥቃቱን የፈጸሙት ኃይሎች በሁለት አቅጣጫ ወደ ሰገን ከተማ መግባታቸውን ያስረዱት አቶ በርሻ በከተማው ተሰማርተው የነበሩት የደቡብ ክልል ልዩ ኃይል አባላት ከሌሊቱ 7 ሰዓት ገደማ ወደ ካምፓቸው መመለሳቸውን ተከትሎም በፖሊስ ጣቢያው ላይ ጥቃት መፈጸሙን ገልጸዋል። ጥቃት አድራሾቹ ብሬን የሚባል ከባድ መሳሪያ ታጥቀው ነበር ነው የተባለው። የጥቃቱ ዓላማ በአካባቢው በተለያየ ጊዜ በተከሰቱ ሁከቶች ተጠርጥረው በከተማይቱ ፖሊስ ጣቢያ ታስረው ያሉ ግለሰቦችን ማስፈታት እንደነበረ የሰገን ዙሪያ ወረዳ ዋና አስተዳዳሪ አመልክተዋል። ከፖሊስ ጣቢያው ጀርባ መስጊድ አለ። የመስጊዱን ቆርቆሮ ቀደው ወደ ፖሊስ ጣቢያ ውስጥ በመግባት የእስረኞችን ስም በመጥራት ይኸው መጣን እንውጡ፣ ከዚህ በኋላ እናንተ እናስወጣለን ሲሉ ነበር ብለዋል። የእስረኞችን የማስመለጥ ሙከራ የከሸፈው የደቡብ ክልል ልዩ ኃይልና የፌዴራል ፖሊስ ወደ አካባቢው ተመልሰው ከመጡ በኋላ መሆኑን አቶ በርሻ አስረድተዋል። የድርጊቱ ፈጻሚ ከድራሽ አካባቢ ሃይቤና ቀበሌ የመጡ ጽንፈኛ ናቸው ሲሉ ወንጅለዋል። ይህንን የሰገን ዙሪያ ወረዳ አስተዳዳሪ ገለጻ የወረዳው የመንግስት ተጠሪ አቶ ገሜዳ ጉዳኖም ይጋሩታል። መጀመሪያ የጸጥታ ችግር ነበረ፣ ጽንፈኛው እየገባ ህዝብን እየገደለ እያፈናቀለ ነበር የሚሉት የወረዳው መንግስት ተጠሪ ለድርጊቶች ተጠያቂ የሚያደርጉት ከሃይቤና ቀበሌ የሚነሱ የተራጁና ጽንፈኛ ያሏቸውን ኃይሎች ነው። እነዚህ ኃይሎች ከመጋቢት 9 2014 ባሉት ቀናት 2 ሳምንታት ባሉ የተለያዩ ቀናት ተደጋጋሚ ጥቃቶችን መፈጸማቸውን ተናግረዋል። አቶ ገሜዳ ለእነዚህም በማሳያነት የጠቀሱት በሰገን ገነት ቀበሌ ሊቀመንበር አቶ ኩሴኖቶ ላይ ከትላንት በስቲያ ሐሙስ መጋቢት 22 የተፈጸመውን ግድያ ነው። ሊቀመንበሩ ከሰገን ትምህርት ቤት ወደ ሰገን ከተማ በሚሄድበት ወቅት በግምት ከቀኑ 8 ሰዓት ተኩል የያዘውን መሳሪያ ከነጠቁ በኋላ በታጣቂዎቹ ተገድሏል። ከዚህ ባሻገርም ቁጥራቸው ብሎ ያልታወቁ ቤቶች ተቃጥለዋል የተባለው። ባለፈው ሳምንት ቅዳሜ መጋቢት 17 በተመሳሳይ ሁኔታ የሰገን ዙሪያ ወረዳ የገበሬ ጽሕፈት ቤት ኃላፊ በሆቴል ውስጥ በመመገብ ላይ ሳሉ በጽንፈኛ ኃይሎች መገደላቸው በተጨማሪ ማሳየት አንስተዋል። ሁለቱ የሰገን ዙሪያ ወረዳ የመንግስት ኃላፊዎች ለእነዚህ ጥቃቶች ከራሸ ልዩ ወረዳ የመጡ ናቸው የሚሏቸውን ኃይሎች ተጠያቂ ቢያደርጉም በልዩ ወረዳው በኩል ግን ይህ ውንጀላ ተቀባይነት አላገኘም። የራሸ ልዩ ወረዳ የመንግስት ኮሚኒኬሽን ባለሙያ አቶ ተማሪ ተስፋዬ የሰሞኑ ግጭት በራሸ ልዩ ወረዳና በኮንሶ ዞን መካከል ባለው የወሰን ችግር ምክንያት የተከሰተ እንጂ በጽንፈኞች የተፈጠረ ሁከት አይደለም ሲሉ አስተባብለዋል። ባሌ ልዩ ወረዳና በኮንሶ ዞን መካከል ያለው የአስተዳደር መዋቅር ጥያቄም ከሰሞኑ በአካባቢው ለነበሩ ግጭቶች ሌላ መንስኤ ነው ባይ ናቸው። በድራሽና ኮንሶ የወሰን አካባቢ ትላንት ዓርብ መጋቢት 23 ጭምር ግጭቶች እንደነበሩ የጠቆሙት አቶ ተማሪ በዚህ ሳቢያ እስካሁን ቢያንስ 3 ሰዎች መገደላቸውን እንደሚያውቁ ለኢትዮጵያ ኢንሳይደር ተናግረዋል። ጠንከር ያለ ግጭት በአቴና ቀበሌና በድራሽ ድንበር አካባቢ ባለ የእርሻ ቦታ ላይ የነበረ ሲሆን በክልሉ ልዩ ኃይል አማካኝነት ትላንት ማምሻውን ተኩስ ቁሟል ሲሉ በአካባቢ የነበረውን ሁኔታ አስረድተዋል። የኮንሶ ደራሼ፣ አማሮ፣ ቡርጅና አሌ ብሔረሰቦች የሰገን አካባቢ ህዝቦች ዞን የአስተዳደር አወቃቀር ስር ከ2003 ዓ.ም ጀምሮ ለ8 ዓመታት ያህል በደቡብ ክልል ስር በአንድ ላይ ሆነው እንዲተዳደሩ ተደርገው ነበረ። ከ2011 ጀምሮ ደግሞ በልዩ ወረዳ ደረጃ የነበረው ኮንሶ ራሱን ችሎ በዞን ደረጃ ሲደራሽ ደራሼ፣ አማሮና ቡርጂ በልዩ ወረዳነት ቀጥለዋል።
በወረዳ ደረጃ የነበረው የአሊ አካባቢም ወደ ልዩ ወረዳነት አድጓል። የትላንቱ የሰገን ከተማ ጥቃት ተከትሎም የወረዳ የመንግስት ኃላፊዎች በተመሳሳይ ጥቃት እንዳይፈጸም እርምጃ መውሰዳቸውን የአካባቢ ባለስልጣናት ተናግረዋል። ባለስልጣናቱ ከጸጥታ አስከባሪ ኃይሎች ጋር ባደረጉት ምክክር የከተማውን መግቢያን ለመዝጋትና በከተማ ውስጥ ሆነው ሁከት የሚያባብሱ ግለሰቦችን በቁጥጥር ስር ለማዋል ከውሳኔ ላይ መድረሳቸውን ያስታወቁትም። ሆኖም በህብረተሰቡ ዘንድ አሁንም ከፍተኛ ስጋት በመኖሩ ምክንያት የደቡብ ክልል ለአካባቢው ልዩ ትኩረት እንዲሰጥ የወረዳው ባለስልጣናት ጠይቀዋል ሲል ኢትዮጵያ ኢንሳይደር ዘግቧል። በሰሜኑ ጦርነት በአማራ ክልል የተፈጸሙ ወንጀሎች የሚያጣራ ግብረ ኃይል አብዛኛውን ምርመራውን ማጠናቀቁን አስታውቋል። በሰሜን ኢትዮጵያ ጦርነት ሳቢያ በአማራ ክልል የተፈጸሙ ወንጀሎች እንዲያጣራ በጠቅላይ ሚኒስትር ዶክተር አብይ አህመድ የተቋቋመው የሚኒስትሮች ግብረ ኃይል ሲያከናውን የቆየው ምርመራ ከሞላ ጎደል አጠናቅቄያለሁ ብሏል። ግብረ ኃይሉ በእስካሁኑ ምርመራ በጦርነት የተሳተፉ ወገኖች ከዳኝነት ውጭ ሰዎችን መግደላቸውን፣ ከባድ የአካል ጉዳት ማድረሳቸውን እንዲሁም ያስገድዶ መድፈርና ጾታዊ ጥቃት ፈጸማቸውን አረጋግጫለሁ ብሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ የሚኒስትሮች ግብረ ኃይል እንዲቋቋም ያደረጉት የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ከተባበሩት መንግስታት ድርጅት የሰብአዊ መብት ጽሕፈት ቤት ጋር በጥምር ያደረጉትን የምርመራ ውጤት ይፋ ማድረጋቸውን ተከትሎ ነው። ሁለቱ የሰብአዊ መብት ተሟጋች ተቋማት በዚሁ የምርመራ ሪፖርታቸው በሰሜን ኢትዮጵያ ግጭት የተሳተፉ ሁሉም አካላት የተለያዩ የሰብአዊ መብት ጥሰቶች መፈጸማቸውን አስታውቀው ነበረ። በግጭቱ ተሳታፊ አካላት በተለያየ መጠን ተፈጽመዋል ከተባሉ ጥሰቶች ውስጥ የጦር ወንጀልና በሰብአዊነት ላይ የተፈጸሙ ወንጀሎች ይገኙበታል። ሁለቱ ተቋማት ተፈጽመዋል ላሏቸው የሰብአዊ መብት ጥሰቶች የፌዴራል መንግስት ገለልተኛ ፈጣንና ውጤታማ ምርመራ እንዲያከናውን ምክረ ሀሳብ አቅርበው ነበረ። ምክረ ሀሳቡን ተግባራዊ ለማድረግ የተቋቋመው ግብረ ኃይል በይፋ ወደ ስራ መግባቱን ያስታወቀው ከ4 ወራት በፊት ህዳር 20 2014 ሲሆን የምርመራ ቡድኑ ወደ አማራ ክልል የላከው ደግሞ ባለፈው የካቲት ወር አጋማሽ ነው። የምርመራ ቡድኑ ያዋቀረው በግብረ ኃይሉ ስር የምርመራ ጉዳዮች እንዲከታተልና አጥፊዎችን የማስቀጣት ሂደቶች እንዲያከናውን የተቋቋመ ኮሚቴ ነው። የፍትህ ሚኒስቴር፣ የመከላከያ ሚኒስቴር፣ የውጭ ጉዳይ ሚኒስቴር፣ ፌዴራል ፖሊስና የክልል ፍትህ ቢሮዎች በአባልነት ያቀፈው ይህ ኮሚቴ ከእነዚህ የመንግስት ተቋማት የተወጣጡ 158 ገደማ አባላት ያሉት የምርመራ ቡድኖች በማዋቀር ወደ አማራና አፋር ክልሎች ልኳል። ወደ አማራ ክልል የተሰማራው የምርመራ ቡድን በሰሜንና ደቡብ ወሎ፣ በሰሜን ሸዋ እንዲሁም በሰሜንና ደቡብ ጎንደር አካባቢዎች ያደረጋቸውን የወንጀል ማጣራት ስራዎች ማጠናቀቁን የሚኒስትሮች ግብረ ኃይል ጽሕፈት ቤት ኃላፊ ዶክተር ታደሰ ካሳ ለኢትዮጵያ ኢንሳይደር ተናግረዋል። የምርመራ ቡድኑ በጦርነት ሳቢያ ተፈጽመዋል ያላቸውን 3 ከባድ ወንጀሎችን መለየት የጽሕፈት ቤት ኃላፊ ገልጸዋል። የምርመራ ቡድኑ የለየውን የመጀመሪያ ወንጀል በግጭቱ ተሳታፊነት የሌላቸው ንጹሐን ላይ ከዳኝነት ውጭ የተፈጸመ ግድያ ወይም ኤክስትራዲሻል ኪሊንግ መሆኑን ዶክተር ታደሰ አስረድተዋል። ቡድኑ በምርመራ የለየው ሌላኛው የወንጀል አይነት ከባድ የአካል ጉዳት ማድረስ ነው። ምርመራው በተካሄደባቸው አካባቢዎች የተፈጸመ ያስገድዶ መድፈርና ጾታዊ ጥቃትን በከባድ ወንጀልነት መመዝገባቸውን የግብረ ኃይሉ ጽሕፈት ቤት ኃላፊ አስታውቀዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ በተቋቋመው የሚኒስትሮች ግብረ ኃይል ስር ከተመሰረቱት 4 ኮሚቴዎች ውስጥ አንደኛው የተፈጸሙ ጾታዊ ጥቃቶችን የማጣራት ኃላፊነት የተጣለበት ነው። ይህ ኮሚቴ በበላይነት የሚመራው በሴቶችና ማህበራዊ ጉዳይ ሚኒስቴር ነው። በአማራ ክልል የተሰማራው የምርመራ ቡድን በማጣራት ስራው ተፈጽመዋል ካላቸው ከባድ ወንጀሎች በተጨማሪ ስቅይት ወይም ቶርቸር፣ የግለሰብ ንብረት ውድመትና ዘረፋ እንዲሁም በመንግስት ንብረትና መሰረተ ልማቶች ላይ ጉዳቶችን ማድረስ በምርመራው ተለይተዋል ተብሏል። እንደ ዶክተር ታደሰ ካሳ ገለጻ የምርመራ ቡድኑ በተሰማራባቸው አካባቢዎች መረጃዎች ለማሰባሰብ 2 መንገዶች ተጠቅሟል። በጣም ከፍተኛ ቁጥር ያለው የመረጃ ምንጭ ምስክር ነው የሚሉት ዶክተር ታደሰ በጦርነቱ ውስጥ የነበሩ አካባቢዎች ወደ መልሶ ግንባታ ከመግባታቸው በፊት የደረሱ ውድመቶችን የሚያሳዩ ምስሎችና ቪዲዮዎች ለመረጃ ምንጭነት ማገልገላቸውን ገልጸዋል። ግጭቱ በተራዘመ ቁጥር አዳዲስ የሰብአዊ መብት ጥሰቶች ይፈጸማሉ፣ እነዛም መመርመር አለባቸው የሚሉት የጽሕፈት ቤት ኃላፊው በትግራይና አፋር ክልል አጎራባች አካባቢዎች የቀጠለው ውጊያ ምርመራውን እንዳዘገየው ተናግረዋል። አዳዲስ ሁኔታዎች ወይም ምርመራውን አፌክት አድርገውታል። አሁንም ምርመራውን መጨረስ የሚቻልበት ሰዓት ነበር፣ ነገር ግን አፋር ክልል ያለው ግጭት አዲስ ክስተት ይዞ መጥቷል። ይህ የምርመራ ስራውን ወደ ኋላ ጎትቶታል ብለዋል። ቀጣዩ ሂደት የሚሆነው አጥፊዎቹ ተጠያቂ ማድረግ ነው የሚሉት ዶክተር ታደሰም ምርመራ የትኛውንም አካባቢ ሸፈነ፣ ምን ያህል ጊዜ ወሰደም፣ እነዚህን አብይ ግኝቶች አሉ ተብሎ ሪፖርት ይቀርባል። በዛ ሪፖርት ላይ ተመስርቶ ወደ ክስ የሚያመራ ጠንካራ ማስረጃ የቀረበባቸው ላይ የክስ ስራውን አቃቢ ሕግ ይሰራል ሲሉ ከምርመራው መጠናቀቅ በኋላ የሚኖረውን ሂደት አብራርተዋል። በአፋር ክልል በምግብ እጥረት ተጎድተው ወደ ሆስፒታል የሚመጡ ህጻናት ቁጥር መጨመሩ ተገልጿል። የዱብቲ ጀነራል ሆስፒታል ስራ አስኪያጅ ዶክተር ሁሴን አደም ቀደም ብሎ ወደ ሆስፒታሉ በምግብ እጥረት ተጎድተው ይገቡ የነበሩ ህጻናት ቁጥር ከሰሞኑ በ3 እጥፍ መጨመሩን ለቢቢሲ ተናግረዋል። ከአንድ ወር በፊት በነበረው ሁኔታ በምግብ እጥረት ተጎድተው የሚመጡ ህጻናት በሳምንት 5 ያህል የሚደርስ ቢሆንም በአሁኑ ወቅት እስከ 3 እጥፍ መጨመሩን ያስረዳሉ። አብዛኛዎቹ ህጻናት የተፈናቀሉ ሲሆን በምግብ እጥረት ተጎድተውና ለተለያዩ በሽታዎች ተጋልጠው ሆስፒታል እንደሚደርሱ ይናገራሉ።
አብዛኛው ጊዜ በሳምባ ምች፣ በተቅማጥና በሌሎች በሽታዎች ተይዘው እንዲሁም የሰውነታቸውም ኃይል በከፍተኛ ሁኔታ በማዳከሙ ሁኔታ ነው ወደ ሆስፒታል የሚመጡት ይላሉ ዶክተሩም። ለምግብ እጥረት በተጋለጡ ህጻናትና በጦርነት ሳቢያ ጉዳት ደርሶባቸው ወደ ሆስፒታል በሚገቡ ግለሰቦች ምክንያት ሆስፒታሉ መጨናነቁን እንዲሁም የአልጋና የህክምና ቁሳቁሶች እጥረት ማጋጠሙን ስራ አስኪያጁ ያስረዳሉ። በሰሜን በኩል ኪልቤትሩስ ባለው ጦርነት ምክንያት ከፍተኛ ቁስለኛ ታካሚ በመኖሩ ከፍተኛ ችግር ገጥሟል ብለዋል። ዶክተር ሁሴን እንደሚሉት ከሆነ ቀድሞውን ሆስፒታሉ የራሱ ክፍተቶች የነበሩበት ሲሆን አሁን በጦርነቱ ምክንያት የነበሩ ችግሮች መባባሳቸው እንዲሁም አዳዲስ ተግዳሮቶች ገጥሞታል ብለዋል። ታካሚ የሚቆዩበት ቦታ፣ ሌሎች አገልግሎቶች ይጠቀሙባቸው የነበሩ ቦታዎችን በጦርነቱ ለቆሰሉ ታካሚዎች መዋልና የጤና ባለሙያዎችን ማሰማራት እንዲሁም ሌሎች የህክምና አገልግሎቶች ያቆሙበትን ወቅት እንደነበር አስረድተዋል። ሆስፒታሉ ይሰጥ የነበረውን የእናቶች ህጻናት ህክምና በተለይም የማዋለድ አገልግሎት የጤና ባለሙያዎችና የህክምና ዕቃ በመላክ በአካባቢው የሚገኙ የጤና ጣቢያዎች እየሰጡት ነው ብለዋል። ድንገተኛ ያልሆኑ የህክምና አገልግሎቶችም ለማቋረጥ ተገደው እንደነበረ ገልጸዋል። በአሁኑ ወቅት ይህ ሁኔታ በተወሰነ መልኩ እንዳለና በስብሰባ አዳራሽና ቤተ መጻሕፍት አልጋ በማፈላለግ የህክምና አገልግሎት ይሰጡ እንደነበረ ገልጸዋል። አብዛኛው ቁስለኛም ሲቪል ዜጎች እንደሆኑ የሚናገሩት ዶክተር ሁሴን በከባድ መሳሪያ በደረሰ ድብደባ ምክንያት በተነሳ ቃጠሎ ሙሉ ሰውነታቸው የተቃጠለ ህጻናት ይገኙበታል ብለዋል። አንዳንድ የሰውነት ክፍላቸው፣ እጃቸው፣ እግራቸውን ያጡ እንደሚገኙበትም አስረድተዋል። በፍንዳታ እንዲሁም በከባድ መሳሪያ የተጎዱ አዛውንትም ወደ ሆስፒታል መምጣታቸውን ገልጸዋል። በጦርነቱ ወቅት የተጎዱ ሰላማዊ ሰዎች ቁጥር በ5 ቀናት ውስጥ እስከ 100 የሚሆን ታካሚዎች ያስተናግድ እንደነበረም በአንድ ወር ጊዜ ውስጥም እስከ 900 የሚደርሱ ቁስለኞች ያክሙበት ወቅት እንደነበር አስረድተዋል። ባለፈው ዓመት ጥቅምት ወር መጨረሻ ላይ ትግራይ ውስጥ ተከስቶ ወደ አማራና አፋር ክልል የተዛመተው ደም አፋሳሽ ጦርነት ሺዎችን በመቅጠፍና በሚሊዮኖች የሚቆጠሩ ዜጎችን በማፈናቀል መጠነ ሰፊ ቀውስ ፈጥረዋል። የተባበሩት መንግስታት ድርጅት እንደሚለው 10 ሚሊዮን የሚጠጋ ህዝብ በሰሜን ኢትዮጵያ የሰብአዊ እርዳታ እንደሚያስፈልገው ሲሆን ከዚህ ውስጥም ከግማሽ በላይ የሚሆኑት ደግሞ በትግራይ ክልል ውስጥ የሚገኙ መሆናቸውን ገልጿል። 17 ወራት ያስቆጠረው ይህ ጦርነት እንዲቋጭ አሜሪካን ጨምሮ የአፍሪካ ህብረትና ሌሎች አጋር ሀገራት ጥረት እያደረጉ ይገኛሉ። ከሰሞኑ ኢትዮጵያ መንግስትና ህወሓት ለሰብአዊነት ሲባል የተኩስ አቁም ያወጁ ሲሆን ይህም ለሰላም በር ሊከፍትና ደም አፋሳሽ ጦርነት ለማብቃት ወደሚያስችሉ ውይይት እንደሚወስድ ተስፋ ተደርጎበታል። ተመልካቾች፣ ይህ አልፋ ቴሌቪዥን ነው። በቃሉ አለምራው ነበርኩ። መልካም ጊዜ እመኛለሁ።